እንግዲህ የዛሬው ሀሳቤ እንዴት how we hear new good things አዲስ የሆነ መልካም ነገር እንዴት እንሰማለን በሚለው ሀሳብ ዙሪያ እናገራለሁ። የመጀመሪያው እንግዲህ go to original city or rural area in body ከኛ ከተወለድንበት ከተማ ውጪ የሆነ ቦታ ወይም ገጠር መሄድ የሚገባን ቦታ እንደ መንፈስ ቅዱስ ፈቃድ መንገድ እና ጊዜ ስንሄድ። ሁለተኛው ሲንግ ኒው ሶንግ ኢን ቤስት ጉድ ዌይ በጥሩ መንገድ ለጌታ አዲስ መዝሙር ስንቀኝ ራሳችንን ማለት ነው ያሳምስ መዝሙር መቀኘት እና መዘመር በአንድ ሰዓት ተኩል ውስጥ በቻልነው አቅም መዘመር። ሶስተኛው ሲክ ስፒሪት ወርድ ኦፍ ሎርድ የመንፈስ የሆነውን የጌታ ቃል መፈለግ። አራተኛው ኦን ታይም መሆን በሰዓት የምንገኝ ሰው መሆን። አምስተኛ ሃርድ ወርክ ኢን ራይት ዌይ ኢነፍ ታይም አስ ዌል ስፒሪት ዊል ዌይ ታይም መትጋት የሚገባን ነገሮች ሁሉ ላይ መትጋት በትክክለኛ መንገድ በቂ ጊዜ ሰጥተን እንደ መንፈስ ቅዱስ ፈቃድ መንገድና ጊዜ መትጋት። ሌላው at right time ስኬት ዝና ስኬት እንግዲህ ስኬት መንፈሳዊም ስኬት አለ ከመንፈሳዊም ውጪ የሆነ ስኬት አለ። ሌላው ዝና ሌላው የሚታይ ስልጣን ምድራዊ ስልጣን እነዚህ ነገሮች የራሳቸው የሆነ ትክክለኛ ታይም አላቸው። እነሱን ማወቅ አለብን። ትክክለኛ ጊዜ እንዳላቸው ማወቅ አለብን። የሚሳኩበት ማለት ነው። ትክክለኛ ጊዜ አላቸው። እነዚህን ማወቅ አለብን። ትክክለኛ ጊዜያቸውን ማወቅ አለብን። ሌላው እንግዲህ በልባችን መቀበል የሚገባን ሰዎች አሉ። የጌታ ሰዎች የሆኑትን በልባችን መቀበል አለብን። የእግዚአብሔር ሰዎች የሆኑትን ሁሉ በልባችን መቀበል፣ እነሱን በቻልነው አቅም መርዳት፣ ከነሱ መጠቀም የሚገባንን ነገር መጠቀም አለብን። ይሄ መቀበል ይባላል። ስለዚህ ጌታን ሰዎች መቀበል። ሌላው ደግሞ መቀበል የሚገባንን አካል ሁሉ መቀበል። ለምሳሌ አባታችንን፣ የስጋ አባታችንን፣ የስጋ እናታችንን፣ ቤተሰባችንን፣ የሀገር መሪ፣ የቤተ ክርስቲያን መሪ፣ በምድር ላይ ስልጣን ያላቸውን ሁሉ ከጌታ የተቀበሉትን እነሱን የስራ አለቃን እነዚህን በልባችን መቀበል አለብን። መርዳት በሚገባን አቅጣጫ ሁሉ መርዳት አለብን። ከነሱ መጠቀም የሚገባን ነገር ካለ መጠቀም አለብን እንደ ጌታ ፈቃድ። ስለዚህ በአጠቃላይ የተናገርኩት ነገር ጨርሻለሁ። በሰማሪ ሳረገው በአጠቃላይ የተናገርኩት ነገር ከትጋት ጋር የተያያዘ ነገር ተናግሬያለሁ። መቀበል የሚገባን መቀበል ነገር ተናግሬያለሁ እና ስለ ስፒሪቹዋል ስለ መንፈሳዊ ነገሮች ተናግሬያለሁ። መልካም ጊዜ እንዲሆንላችሁ